ሜኖፖዝ ላይ ስንገባ ሰውነታችን ትንሽ ኢነርጂ ነው የሚያቃጥለው። ስለዚህ ምን ይሆናል? ያ ኢነርጂ ሰውነታችን ላይ ያለው ፋት መጠራቀም ይጀምራል። ነገር በምግባችንም ለውጥ ሳናመጣ እንደዛ አይነት ችግሮች ይፈጠራልና ምንድነው ማድረግ ያለብን ብትሉኝ፣ ልክ እዚህ እድሜ ላይ ስንደርስ ወይም ደግሞ ሰውነታችሁ እየወፈረ ሲመጣ ለውጥ ስታዩበት፣ አንደኛ ነገር ሆርሞናችሁ ያለበትን ስታተስ መታወቅ አለበት። ምን ዊንዶው ኦፍ ኦፖርቹኒቲ ወይንም የሆርሞን የመውሰጃ መስኮቶች አሉ። ሜኖፖዝ ላይ ከገባችሁ ከ10 ዓመት በላይ መሆን የለባችሁ። ስለዚህ በዚህ መስኮቶች የሚባለው መስኮት አለና የእድሜ መስኮት ማለት ነው። እዛ ላይ ካላችሁ ባዮ አይዴንቲካል ወይንም ልክ የራሳችሁ አይነት ሆርሞን ኤግዛክት ዘሴም የሆነ ሆርሞን ተሰርቶ ይሰጣችኋል። ጤነኛ እንድትሆኑ ወይንም ደግሞ ያላችሁ ጉልበት ተመልሶ እንዲመጣ ወይንም ፀጉራችሁ መቅረፍ መተኛት እንድትችሉ፣ መርሳት፣ ያጥት መሳሳት፣ ይሄ ሁሉ በጣም ብዙ ችግሮችን ይዞብን የሚመጣውና በኋላም ይዞብን የሚመጣ ችግር አለና መወፈር ደግሞ በተለይ ሆድ ላይ ያለው ውፍረት ለልባችን በጣም አደገኛ ነው። ስለዚህ ሆርሞን ሪፕሌስመንት ቴራፒ ይባላል። በዛ ትሪት ማድረግ ትችላላችሁ። ፕላስ ደግሞ የምትመገቡት ምግብ መቀየር መቻል አለበት። እንደ ድሮ መብላት አትችሉም። በተቻላችሁ መጠን አትክልት ነገር ማብዛት፣ ፍራፍሬ ነገር ማብዛት፣ ስኳር ቢቻል ኮምፕሌት መቀነስ ወይንም ማቆም፣ ስፖርት መስራት። ስፖርት ልክ እንደ ምግባችን ስፖርት መስራት አለብን። ግን የተወሰነ እድሜ ላይ ስንደርስ ግን ስፖርት የግድ ነው፣ ለጤናችን በጣም አስፈላጊ። ሜኖፖዝ ላይ ስንገባ ሰውነታችን ትንሽ ኢነርጂ ነው የሚያቃጥለው። ስለዚህ ምን ይሆናል? ያ ኢነርጂ ሰውነታችን ላይ ያለው ፋት መጠራቀም ይጀምራል። ነገር በምግባችንም ለውጥ ሳናመጣ እንደዛ አይነት ችግሮች ይፈጠራልና ምንድነው ማድረግ ያለብን ብትሉኝ፣ ልክ እዚህ እድሜ ላይ ስንደርስ ወይም ደግሞ ሰውነታችሁ እየወፈረ ሲመጣ ለውጥ ስታዩበት፣ አንደኛ ነገር ሆርሞናችሁ ያለበትን ስታተስ መታወቅ አለበት። ምን ዊንዶው ኦፍ ኦፖርቹኒቲ ወይንም የሆርሞን የመውሰጃ መስኮቶች አሉ። ሜኖፖዝ ላይ ከገባችሁ ከ10 ዓመት በላይ መሆን የለባችሁ። ስለዚህ በዚህ መስኮቶች የሚባለው መስኮት አለና የእድሜ መስኮት ማለት ነው። እዛ ላይ ካላችሁ ባዮ አይዴንቲካል ወይንም ልክ የራሳችሁ አይነት ሆርሞን ኤግዛክት ዘሴም የሆነ ሆርሞን ተሰርቶ ይሰጣችኋል። ጤነኛ እንድትሆኑ ወይንም ደግሞ ያላችሁ ጉልበት ተመልሶ እንዲመጣ ወይንም ፀጉራችሁ መቅረፍ መተኛት እንድትችሉ፣ መርሳት፣ ያጥት መሳሳት፣ ይሄ ሁሉ በጣም ብዙ ችግሮችን ይዞብን የሚመጣውና በኋላም ይዞብን የሚመጣ ችግር አለና መወፈር ደግሞ በተለይ ሆድ ላይ ያለው ውፍረት ለልባችን በጣም አደገኛ ነው። ስለዚህ ሆርሞን ሪፕሌስመንት ቴራፒ ይባላል። በዛ ትሪት ማድረግ ትችላላችሁ። ፕላስ ደግሞ